የቲክቶክ ዘመን አብዮተኛ አዲስ ያልተለመደ ትሬንድ ይዞ የመጣው ወጣት የአገሬ ልጆች እንዴት ናቸው ይላል። በቪዲዮ መግቢያ ላይ የታባቱ ይላል። ስኬቱ ሲያምርለት የማህበራዊ ሚዲያ አይዲያን የተቆጣጠረ በተቃውሞም ሆነ በድጋፍ ጎልቶ የሚሰማ ሰሞነኛ ስም አዶናይ መገፋት ያጎላው ሰው ትችት የሚሸከም ትከሻው ድንድን ነው። ሰዎች ባብጠለጠሉት አፍ ዳግም ያወደሱት ጣት የተቆሙ እጆቹ መልሰው ያጨበጨቡለት በተናቀበት መንደር የተከበረ በተዘለፈበት ከተማ የተወደሰ ትልልቅ ብራንዶችን ለማስተዋወቂያ ደጁን የሚያንኳኩ የማይችሉ የሚመስሉ ቻሌንጆችን አሳክቶ አሳየን። የዋህነት ደመወዙ ቅንነት ገንዘቡ ፍቅር መለያው ነች። አንድነት ስብከቱ የመቻል መምህሩ የሌሎች ደስታ እርካታው ልግስና እምነቱ ከትናንት ተማሪ ነገን አስተማሪ ከእድሜው በላይ የተጓዘ ወጣት አንደበተ ርቱዕ ንግግሩ ጣፋጭ የዓመቱ ምርጥ ቲክታከር መኪና አሸናፊ የህይወት ታሪክ መዝገብ ሲገለጽ እንዲህ ይነበባል። ታሞ ነበር ዳነ፣ ታስሮ ነበር ነፃ ወጣ፣ አቶም ነበር አገኘ፣ አዝኖም ነበር ሳቀ፣ ስቶም ነበር ተመለሰ፣ በስተመጨረሻም ከራሱ አልፎ ለሌሎች መኖርን በተግባር ያሳየ ይለናል። ታሪኩ ሲገለጽ ወያኔ ልጅነት ሚስቴ ከሚላት ሻዕቢያው ሽማ ካደረጋት ብልጽግና በቅምጥ ካኖራት ሰሜናዊ ኮከብ መቀሌ ተወልዶ የአሜሪካው ስደተኛ የካናዳው የጎዳና ሰው ከአሜሪካ ጠፍታ ካናዳ የገባች ነፍስ መከራዋ ብዙ ነው። እንግልቱ የማይነገር የመጠጥ ቤት አስተናጋጅ ደግሞም ሴኩሪቲ ወፍረስ ያንገላታው የአደንዛዥ እጽ ሱሰኛ አዶናይ አይን አፋርና ብቸኝነት የነገሰበት የያኔው አዶናይ የአይቻል መንፈስ ምርኮኛው የአይምሮ ወዘምተኛ ራሱን ለማጥፋት ደጋግሞ የሞከረ ራሱን ሳያውቅ ራስን አጥፋ የሚል መንፈስ ሰምቶ አዲሱን ማንነት የወለደ ጸጸት ያነቃው ሰው ወንበር ላይ ቁጭ ብሎ ነገውን የጻፈ ከራሱ ጋር አውርቶ አዲስ ማንነት የከተበ አሮጌውን ማንነት የካደ በመስተዋት ራሱን ስሎ ራሱን አሳልፎ የሸጠ የራሱ ይሁዳ የድሮ ማንነቱን አላውቀውም ብሎ ራሱን የከዳ የራሱ ጴጥሮስ እንደ ንስር ራሱን ከላይ ፈጥፍጦ ራሱን አፍርሶ ክንፎቹን ያደሰ እንደ እባብ ራሱን ቤዝ አድርጎ እንደ ንስር ቆዳውን ቀይሮ ማንነት የለበሰ ልክ እንደ ስሙ ራሱን ያዳነ አዶናይ ራሱን የፈታ የአይቻልም አጥር ሊገረምስ አሮጌውን አጥር ሊገነባ ወይም አሮጌውን ግንብ ሊያፈራርስ ራስን መሆን የሚል አዲስ መንፈስ የሚገባው አዲስ ግንብ የገነባ በቲክቶክ መንደር አዲስ ችቦ ለመለኮስ የተነሳ አዲስ ጉልበት ነው። ይሄ ስደት ወዳ ብሎ በሀገር ተስፋ አድርጎ ያሸነፈ ወይም ያለፈበትን መንገድ ሌሎች ሊያስተምር ግልጽ ሆኖ የመጣ ለዚህም ጥላቻና ወግዘትን ያተረፈ መገፋት ውስጥ ሆኖ የራሱን ነጻነት ያወጀ ራስን ብቻ አዳምጥ ብሎ ብዙዎቹን ያነጋገረ ይባስ ብሎ ራሳቸውን የደበቁ በሌሎች ጫና ውስጥ ያሉ የሀሳብ እስረኛ የሆኑ ልቦችን ነጻ አውጭ መሪ ነኝ እኔ ብሎ ብቅ አለ። በአንቂ አንደበቶቹ በአንደበተ ርቱዕነቱ ቃላቶቹ የብዙዎቹን ቀልብ ገዝቷል። ተከታዮቹን ያፈራ ቲክታከርን በአድናቂዎቹ በተከታዮቹ በሁለት የከፈለ ቲክቶክን ያስተማረችኝ ዩቲናስ ናት ይላል ለተፎካካሪዎቹ ክብር ሲሰጥ አዶናይ ከሰይፉ አድናቂዎቹ በአንድ ወቅት የተፋለመ በፈምስ ሰግጥ የታሰረ የተሸለመ ከሲላሱ ጋር ወህኒ ቤት ያየ በሶምሶና ያልተገፋ በድሉ ያልኮራ ሰራዊቱን ይዞ ሌላ መንገድ የቀየሰ ይህ ሁሉ አልፎ የቶቾችን አንደበት የሚያዘጉ በጎ ተግባራትን ለመስራት የቀጠለ መንገድ ላይ በጎ ሲሰሩ ያያቸውን ዲስትሮ አንጋቾች ድቻ ቦይስ ብሎ ቤተሰብ ያደረጋቸው ከሙዚቀኛዋ ነጻነት እስከ ሸዋን ሞዴል አክብሮት ቅንነት የታየ በትግራይ በረሃብ ለተጎዱ ወገኖቹ በቀጥታ ስርጭት በአንድ ሰዓት ከ16 ሚሊዮን ብር በላይ ሰብስቦ ለመንግስት ያስረከበ በትራንስፖርት ለተቸገሩ አርቲስቶች መኪና ለመግዛት የማይቻል የሚመስሉ ቻሌንጆችን አስጀምሮ የማይቻል የሚመስሉን ችሎ ያሳየ ለኢትዮጵያው አይሾ ስፒድ 2 አይፎን ስልኮችን ገዝቶ ከ100 ሺህ ብር ጋር ከስጦታ መልክ ያበረከተ አዶናይ ከአይሾ ስፒድ ጋር ለማገናኘት የጣረ በራስ የመተማመን አቅሙን በስልጠና ከጎኑ የቆመ በጋርዶች የተገፋ ዝና ሳይበግረው ለሀገሩ ልጅ ብርታት የሆነ በዚህ ቅንነቱ በበርካታዎች የተወደሰ በተቺዎች መልሶ የተመሰገነ ከካናዳ ጎዳና ተነስቶ ህልሙን የኖረ ራስን አጥፋ ሌሎችን መታደግ ራስን ከማጥፋት ሌሎችን መታደግ ከጎዳና ተነስቶ ሌሎችን ከጎዳና እስከ ማንሳት ለዓላማ ስኬት እስከ ጥግ ድረስ መጓዝ ድንበር አልባው ቅንነት ግለኝነት ያላሸነፈው ማንነት ዝና ቦታውን ሲያገኝ እውቅና ለሌሎች ሲተርፍ ኢትዮጵያዊነት ዳግም ሲያብባየው የአዲሱ ትውልድ ወኪል ጎንደር ጦሩን ይዞ የመጣ የጥላቻ ግንብ አፍራሽ በቴዎድሮስ ግቢ በአፄዎች ምድር ዳግም አንድነትን የሰበከ ምርጥ ኢትዮጵያዊ በፍሬ መወደስ በይሁዳ ቅኔ ምናለች እናትህ ምናለች ጎንደር ምናለች መቀሌ ወላይታዎች አምባሳደር አድርገው አጋዥነት ሲሎ መሐዳ የሚል ስም ያወጡለት ክፉ ማንነቱን ለራሱ አሳልፎ የሸጠ የራሱ ይሁዳ ራስን በራስ ማርካት ወይንም በማንስትሬሽን ሱስ ተጠምዶ የነበረ ራስን ማርካት ሱስ ውስጥ ለመውጣት ስፖርት የጀመረ ጀምሮ የሚያሳካ ለህዝቡም በድፍረት የሲጋ ተጠቂ ነበርኩ ብሎ ያስተማረ ባስተማረበትም ሰዓት በህዝብ ዘንድ የተዘለፈ የተሰደበ የረከሰ ነገር ግን የሲጋ ጉዳትን የሚያውቁ ሰዎች የተረዱት የሲጋ ጉዳት ለህዝብ ያስተማረ ከፍቅረኛው ከጃኒ ጋር ጥሩ ፍቅር የነበረው ጃኒም ትላለች አዶናይ ፍቅር አስጣጥ ይችላል እንክብካቤ ይወዳል አብዝቶ ፍቅር ይሰጣል አብረን ስንሆን ጊዜው ለኔ ነው ያላየሁትን አሳየኝ ታዳምን ይሆናል ክፉ ያፍ
ወለምታ ለጊዜው አለያየን፣ ይቅርታ ይቀበል ይሆን እየጠበቅኩ ነው። አዶናይም እንደዚህ ይላል። ለምን መልስ አትሰጡኝም? ለምን መልስ አትሰጥም? እኔ እምላለሁኝ ለብዙ ጊዜ ችግር ለሚፈጠሩ ነገሮች በሙሉ መልስ መስጠት አልፈልግም ካላችሁም ለተጨነቃችሁ መልስ መስጠት አልፈልግም። ነገር ግን እስካሁን አካውንቷ ባንክ ሲደረግ ትናንት የነበሩ ጓደኞቿ የሉም። ትናንት የት ነበራችሁ? ዛሬ ሴት ናችሁ ብላችሁ ራሳችሁን ጠይቁ። በጣም ትቀናላችሁ። የሷ ያለፈ ታሪኳን ይዛችሁ የምታሽቃብጡ ሰዎች፣ የምታንቋሿ ሰዎች ታናድዱኛላችሁ። ወንድ ልጅ አይደላችሁም እንዴ? ጃኒ ትናንት የት ነበረች? ከጃኒ ጋር ትናንት ፎቶ ሲነሱ የነበሩ፣ ከጃኒ ጋር ትናንት ቪዲዮ ሲሰሩ የነበሩ፣ ከጃኒ ጋር ትናንት አብረው ሲጠጡ ሲበሉ የነበሩ ሰዎች ዛሬ በሀዘኗ በክፉ ቀን ከጎኗ አልነበሩም። እኔ ግን ከጎኗ ነኝ። በማንኛውም ነገር አርቃትም፣ በማንኛውም ነገር አግዛታለሁኝ። እናንተ ግን ክፉ አትሆኑ፣ እናንተ ግን ምቀኛ አትሆኑ። ታዲያ የሚሆነው በቀድሞው ፍቅረኛው በጆን ዳንኤል ሲሆን ግማሹ ከአዶናይን አትወደውም፣ ለማስቀናት ነበር የያዘችው ይላሉ። ጆን ዳንኤልም አሁን ልጅ ወልጃለሁ፣ የልጅ እናት ጋር ነኝ ይላል። የምትደውልልኝም እሷ እንጂ እኔ አይደለሁም ይላል። ማን ካላችሁ ጆን ዳንኤል። ታዲያ የትግራይ ወጣቶች አንድ ባህሪ ያላቸው፣ ሴቶቻቸው ፋውል ከሰሩ ይቅርታን አያውቁም፣ ሌላ አዲስ ህይወት እንጂ። አዶናይም የይቅርታ ልብ አለኝ፣ አሁን ግን አላሰብኩበትም። አላማዬ ባለፈ መንገድ መጓዝ አይደለም ወደፊት እንጂ። እኔ የዋህ ነኝ፣ አሁን ግን ከፍቶኛል፣ ደብሮኛል ይላል። የቅርብ ጓደኞቹን ለማስታረቅ ሞክረዋል፣ ነገር ግን አልተሳካም። 5 ሚሊዮን መግባቱን ተከትሎ ሲያከብር በደስታው ቀን አልተገኘችም፣ አሁንም አልተገኘችም። በባለፈውም ልደቱን ሲያከብር ከልቧ በጣም ደስ ብሏት በጣም ከምንም በላይ ተደስታ እንኳን ተወለድክ እንኳን ለዚህ አበቃህ ብለዋለች። በቀጣይም ከጃኒ ጋር ጥሩ የሆነ የፍቅር ግንኙነት ነበረን። ከሷ ጋር ስተዋወቅም ደስ የሚል ጊዜ ነበረን። ከሷ ጋር የነበረኝ ቆይታ የነበረኝ ጊዜ ጥሩ የሆነ የፍቅር ጊዜ ነበር የምናሳልፈው፣ አሪፍ ቆይታ። በተለያዩ ቦታዎችም አብሬያት ተዝናንቻለሁኝ። ከሷ ጋር ያለኝ ጊዜ የሷ ጊዜ ነው። ለሌሎች የምሰጠው ጊዜና ለሷ የምሰጠው ጊዜ ይለያያል። ከሷ ጋር ጥሩ ልጆችን ወልጄ ትዳር የመመስረትን ፍላጎት ነበረኝ። ይህ ብቻ አይደለም፣ እሷንም ከቤተሰቦች ጋር አስተዋወቂያት። ከእናቴም ከአባቴም ከእህቴና ከወንድሞችም ጋር አብራ ትኖር ነበር፣ አብራ ትጠጣ፣ አብራ ትበላ ነበረ። ቤተሰቦችም እሷን የሚመለከቷት እንደ ቤተሰብ ነበረ። ጥሩ ልጅ ናት፣ የወደፊት ሚስትህ፣ የወደፊት ልጆችህ፣ የልጆችህ እናት ናት ይሉኝ ነበረ። እናቴም ሁሌ ትመረቀኝ ነበረ። ከእሷ ጋር ያለህን ግንኙነት ፈጣሪ ያጣፍጥልህ፣ ጥሩ ጊዜ የሚኖራችሁ ትል ነበረ። ይህ ብቻ አይደለም፣ መቀሌ ወስጄ የተለያዩ ቦታን አሳይቻታለሁኝ። ከመቀሌ ብቻ አይደለም፣ በአዲስ አበባ፣ በደቡብ ክልል እንደዚሁም በጎንደር በተለያዩ ቦታዎች እሷን እየወሰድካት የተለያዩ ቦታዎችን አሳይቻታለሁኝ። እስከዛሬ ያላያቸውን ቦታዎች ምናልባትም የኢትዮጵያ ድንቅ ቦታዎችን፣ ታሪክ ቦታዎችን አሳይቻታለሁኝ። ይህንን የሚያደርገው ከልቤ ስለመወዳት ነው። እኔ አዶናይ አንድ ባህሪ ያለኝ፣ ሴቶችን መግፋት፣ መበደል፣ ማንቋሸሽና መሳደብ፣ አጉል ቦታ ላይ መጣል አልወድም። እኔ ሰወዳት ከልቤ ነው፣ ሳፈቅራትም ከልቤ ነው። በሷ ላይ ማንኛውንም ቁማር መጫወት አልፈልግም፣ ህይወቷንም ማበላሸት አልፈልግም። ምናልባትም እኔ እህት እንዳለኝ ይሰማኛል፣ ወላጅናትም እንዳለኝ ይሰማኛል። መቀሌ እናቴ ትልቅ የመዝናኛ ቦታዎች አላት። ሆቴል ወይንም እንደ ሆቴል ባንቆጥረውም ምናልባትም ሰዎች ሊዝናኑበት የሚችሉ አሪፍ ሆቴል አላት። እዛም ቦታ ላይ ወስጄ ያሉትን ግቢዎቹን አሳይቻታለሁኝ። በደቡብ ክልል፣ በወላይታ፣ በአርባ ምንጭ፣ በሲዳማ በተለያዩ ቦታዎች የተለያዩ የኢትዮጵያ ባህሎች አሉ፣ አለባበሶች አሉ፣ ሌሎችም እነዚህን ጭምር አሳይቻታለሁኝ። ብዙ ጊዜም የምትነግረኝ አንድ ነገር አለ። አንተ እኮ ልዩ ሰው ነህ፣ ያላየሁትም በርካታ ቦታዎችን አይቻለሁኝ። ምናልባትም አንተ ይህን የምታደርገው ለእኔ ስትል ነው ትለኛለች። የሰው ልጅ በህይወቱ ሲኖር አንድ ነገር ማድረግ አለበት። ከሲላሱ ጋር ወይም ከፍቅረኛው ጋር ሲኖር ለፍቅረኛው መስጠት ያለበት ጊዜ አለ። ነገር ግን አይታወቅም። ፈጣሪ ካለ አንድ ቀን ልንገናኝ እንችላለን፣ ልንመለስም ልንታረቅም እንችላለን። የሰው ልጅ እኮ ይሳሳታል። ሰው ፍጹም አይደለም። ምናልባትም ተሳስታ ብዙ ነገር ልታደርግ ትችላለች። ነገር ግን ከራሴ ጋር መማከር ያለብኝ ነገር አለ። ቢሆንም ወደፊት ለሚገጥማት ችግሮች በሙሉ ቻሌንጁን ከእሷ ጋር ብሬ ለመቋቋም ችግር የለብኝም። ይህንን በተደጋጋሚ ደውላታለሁ። ችግር ሲገጥማት አማክራታለሁ። አሁንም ቢሆን እንደዋወላለን። ነገር ግን ፍቅረኛሞች ነን ወይም በትዳር ለመቀጠል ላላስብበት እችላለሁ። ምክንያቱም ይሄ ህይወት ነው። በደንብ ማጣራት፣ በደንብ ማወቅና በደንብ መነጋገር ይጠበቅብናል። ፈጣሪ ካለ ከእሷ ጋር ልንገናኝ እንችላለን። ካላለ ደግሞ የፈጣሪ ፍቃድ ነው። ምናልባትም ያቺ ቀን እኔ ለእሷ ላልሆናት እሷም ለእኔ ላኮነኝ፣ ምናልባትም በሁለታችን መካከል ሊፈጠር የሚችል ከባድ ችግር ሊኖር ይችላል። ያ ችግር እንዳይፈጠር ፈጣሪ በሁለታችን የሆነ ፈተና ጥሏል። ነገር ግን ቢሆንም እኔ ከማንኛውም አካል ጋር ጸብ አልፈልግም። ህይወቴን ወደፊት መቀጠል ነው የምፈልገው። እሷን በተለያዩ ነገሮች አግዛታለሁኝ። ትልቅ ደረጃም እንድትደርስ ምኞቴ ነው። ይህን ምኞቴን ማንም አይከለክለኝም። በርካታ ሰዎች ስሟን ሲያጠፏ ተሰማለሁኝ። ይሄ እኮ ያለፈ ታሪኳ ነው። ባለፈ ታሪኳ ማንም ሰው አይኖርም። ሰዎች የራሳቸው ስህተት ይኖራል፣ የራሳቸው ገመና ይኖራል። ነገር ግን የእነሱ ገመና ሰዎች ስላላዩት ነው። የእሷን ገመና ደግሞ ሰዎች ስለተመለከቱት ነው። ሰው ሆኖ ገመና የሌለው የለም። ሰው ሆኖ የማያጠፋ የለም። ሁሉም ያጠፋል። ነገር ግን ሰዎች ዋናው ነገር ከስህተት መማራቸው ነው። እሷም ከስህተቷ ተምራ ወደፊት ህይወቷን ተስተካከል ይሆናል። ትናንትና የነበረችበት የህይወት መሰናክል፣ የህይወት ውጣ ውረድ ከባድ ነበር። ዛሬ ግን ራሷን ችላ ቤተሰቦቿንም እያገዘች እየረዳች ትገኛለች።
ጠንካራ ልጅ ናት፣ አደንቃታለሁ። ጎበዝ ናት፣ ብርቱ ናት። አስተሳሰቧም፣ የዋህነቷም፣ ቅንነቷም የሚደነቅ ነው። እነዚህን ነገሮች አይቼ ነው ከሷ ጋር ጓደኝነት የጀመርኩት። ቢሆንም ግን ሰዎች ነንና በህይወት ላይ ስንኖር የሚፈጠሩ በርካታ ችግሮች አሉ። እነዚህን ችግሮች ለመቋቋም እነዚህን ችግሮች ለመፍታት ደግሞ በመካከላችን ሰዎች አያስፈልጉም። ለአሁኑ የተውኩት ሚዲያ ላይ ያለውም ጫጫታ በረድ እስከሚል ነው። ሚዲያ ላይ ያለውም ጋጋታ እስከሚያቆም ድረስ ነው። ምናልባትም የተፈጠረው ችግር እኔን ልቤን ሊሰብረኝ ይችላል ብቻ ሳይሆን ልቤንም ሰብሮታል። በሰዓቱ በጣም ከፍቶኛል። በጣም ደብሮኝ ነበር። በጣምም ነበር የተናደረኩት። ከሷም ጋር በሰዓቱ አልደወልኩላትም። ምክንያቱም ደውዬ ክፉ ነገር እሷን ማስቀየም አልፈለግኩም። ለምን? ሴት ልጅ ናት። ምናልባትም ነገ ትማርበታለች ብዬ ስለማስብ ነው። ይህን ነው እኔ ስለሷ መናገር የሚፈልገው ነገር ቢኖር። አሁንም ቢሆን ውድቀቷን አልመኝም። በጣም የሚያናደኝ ነገር ስለሷ ውድቀቷን የሚመኙ ሰዎች ናቸው። አሁን ላይ የኢትዮ ኢስታንቡልን ሆስፒታል ወክዬ አምባሳደር ሁኛለሁኝ። በባለፈው የተሰጠኝን የዘማሪ ገብረ ዮሐንስን የመኪና ቻሌንጅ የማይሳካ የሚመስላቸው በርካታ ሰዎች ነበሩ። ነገር ግን እነዚህን ቻሌንጆችን አሳክቼ ለህብረተሰቡ አሳውቄ ቻሌንጁ ተሳክቷል። ለዘማሪ ገብረ ዮሐንስ እንደሚታወቀው በዝማሪነቱ በድምፁ በርካታ ኦርቶዶክሶች ይወዱታል። ለሱም አሳክቻለሁኝ። ወደፊትም በርካታ ስራዎችን እሰራለሁኝ። መንቀሳቀሻ ለሌላቸው ለሀገር ብዙ አክብሮት ለነበራቸውና ለሀገራቸው ትልቅ ታሪክና አሻራ አስቀምጠው ላለፉ በርካታ አርቲስቶች ለነሱም ወደፊት የሚቀጥል ይሆናል ሲል አዶናይ ተናግሯል። ይህንንም የአዶናይ የቅርብ ቤተሰቦቹ በፌስቡክ ያስቀመጡትን እኔ ወደ እናንተ በዚህ መልኩ አቅርቤላችኋለሁኝ። ስለዚህ እናንተም ላይክ፣ ሸርና ሰብስክራይብ በማድረግ ለሚመለከታችሁ አካል አድርሱ። ምን ትጎዳላችሁ? ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንትም ጻፉ። ስለሱ ስለሌሎችም እውነተኛ ታማኝነት ግልጸኝነት የተሞላበት መረጃዎችን ወደ እናንተ እናቀርብላችኋለን። አጠር መጠን አድርገን እናንተ ስለ አዶናይ የተሰማችሁ ነገር ምንድነው? ምን ታስባላችሁ? ምንድነው ብላችሁ ታስባላችሁ? ምን ይደረግ ብላችሁ ታስባላችሁ? በእናንተስ በህይወታችሁ ስትኖሩ የገጠማችሁ ነገር ምንድነው? እናንተስ በአዶናይ ቦታ ብትሆኑ ሀሳባችሁ አስተያየታችሁን አስቀምጡ። እሱም ሊያነበው ይችላል፣ በርካቶችም ሊያነቡት ይችላሉ። ይህንን ጽሁፍ የጻፍኩት ፌስቡክ ላይ ያስቀመጡትን የአዶናይ ቤተሰቦችና ጓደኞቹን፣ ምክንያቱም ስለሱ አድናቆት ስለሆነ የጻፉት እነሱን አስፈቅጄ በእነሱ ፍላጎት ወደ እናንተ አቀርብላችኋለሁኝ። ከእናንተ የሚጠበቀው ቀጣዩን ቪዲዮ ለመመልከት ላይክ፣ ሸር፣ ሰብስክራይብ በማድረግ መጠበቅ ነው። አመሰግናለሁ። በጣም ወዳችኋለሁ። ከእናንተ ጋር አብራችሁ ነው የነበርኩት። ሶይድ ሀባሽ ነኝ። ታንክ ዩ ቬሪ ማች። ላይክ፣ ሸር፣ ሰብስክራይብ